ዓይንህን ዝጋና ስብ። እግዚአብሔር የክብር ዙፋን ፊት ቆመሃል። ዙሪያውን የሚነድ እሳት፣ በእሳት ነበልባል ውስጥ 6 ክንፎች ያላቸው ፍጥረታት ቆመዋል። ፊታቸውና እግራቸውን በሁለት ክንፍ ደብቀው በሁለቱ እየበረሩ ይታያሉ። የክብሩን ግርማ መቋቋም ባለመቻላቸው እሳታውያን የሆኑ በታላቅ ፍርሃት ቅዱስ 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 እያሉ የሰማያት መሠረት በሚናወጥበት ዜማ ያመሰግናሉ። ሰማይና ምድሩ ከክብሩ ተሞልተዋል። ይህን የማያቋርጥ ዜማ የሚያሰሙት እነማን ናቸው? ከሥላሴ ዙፋን በታች ደግሞ የማሰብ ችሎታን የሚፈታተኑ ፍጥረታት የሰማዩን መንበር ይሸከማሉ። የእሳት ብልጭታ የሚመስሉ ጉሞች ላይ ተቀምጠዋል። ዙፋኑን የሚሸከሙት እነማን ናቸው? በእሳት ተከበው 6 ክንፍ ያላቸው እሳታውያን ፍጥረታትስ ምን አይነት አገልግሎት አላቸው? ዛሬ ልናየው የፈለግነው ስለ ሰማያዊው ዓለም ከሁሉ የላቀውን ምስጢር ነው። ከእግዚአብሔር ዙፋን በጣም ቅርብ የሚቆሙት አንዳንዶቹ በእሳት የተከበቡ፣ ሌሎቹ ደግሞ በዓይን የተሞሉ ፍጥረታትን ነው። 4ቱ እንስሳ የፈጣሪን ዙፋን ተሸካሚዎች ከወንጌላዊ ጋር ያላቸው የማይፈታ ትስስር ምንድን ነው? እሳታውያን ፊታቸውና እግራቸውን የሚሸፍኑትስ ለምንድን ነው? 24ቱ ሽማግሌዎች ምን አይነት አገልግሎት አላቸው? ይህ የቤተ ክርስቲያኗ ምስጢር ነው። በሰው አእምሮ የማይመረመረው ምን ያህል አስፈሪ ኃያልና ምስጢራዊ እንደሆነ በዚህ ቪዲዮ እናያለን። ለጥቂት ደቂቃዎች እኛ በሰማያት ደጆች እንቆያለን። እናንተም አብራችሁን ቆዩ። የቅዱሳኑ ምልጃ አይለየን። ዛሬ የምንመለከተው የሰው ልጅ ከምድራዊ ሕይወቱ ባሻገር ስላለው የሰማይ ዓለም፣ በተለይም ስለ ታላላቆቹ የሰማይ ፍጥረታት ኪሩቤልና ሱራፌል በቅድስት ቤተ ክርስቲያናችን ትምህርት መሠረት ያለውን ሰፊ ዕውቀት ነው። ኪሩቤል ወይም 40ቱ እንስሳ የእግዚአብሔር ዙፋን የሚሸከሙት ተብለው የሚጠሩት የፈጣሪን ግርማና ኃይል ከበላያቸው የያዙ ናቸው። ሱራፌል ደግሞ እሳታውያን ወይም ካህናተ ሰማይ ተብለው የሚጠሩት በፍጹም ፍቅር እግዚአብሔርን የሚያመሰግኑና የሚያጥኑ ናቸው። እነዚህ ቅዱሳን መላእክት ሱራፌልና ኪሩቤል እግዚአብሔር ለመላእክት መኖሪያቸውን ከፈጠራቸው ከሦስቱ ሰማዮች መካከል በኢዮር በሦስተኛው ከተማ የሚኖሩ መላእክት ናቸው። በዚህ ትምህርት የእነዚህን ታላላቅ መላእክት ልዩ ተፈጥሯቸው፣ ክብራቸውን፣ በብሉይና በሐዲስ ኪዳን የተጠቀሱትን ዋና ዋና ምሳሌዎች እንዲሁም አገልግሎታቸውን እንዴት ምድራዊቱን ቤተ ክርስቲያን እንደሚያንጸባርቅ በስፋት እንመለከታለን። ቪዲዮውን እስከ መጨረሻ ተከታትላችሁ የሰማያዊውን ዓለም ምስጢር እንድትካፈሉ እንጋብዛለን። አብራችሁን ቆዩ። ኪሩብ ማለት በዕብራይስጥ የእውቀት ሙላት ወይም የታላቅ ጥበብ ባለቤት ማለት ሲሆን ኪሩቤል ብዙ ቁጥር ነው። በ9ኙ ነገደ መላእክት ውስጥ በሁለተኛው ከፍተኛ ደረጃ ላይ ይገኛሉ። በቤተ ክርስቲያን አስተምሮ 40ቱ እንስሳ 4ቱ እንስሶች በመባል ይታወቃሉ። ገጸ ሰብ የሰው መልክ ለሰው ልጆች የሚለምን፣ ገጸ ላይም የእንስሳት መልክ ለቤት እንስሶች ሁሉ የሚለምን፣ ገጸ አንበሳ የአንበሳ መልክ ለአራዊት የሚለምን፣ ገጸ ንስር የወፍ መልክ ያለው ለሚበሩ በሙላ የሚለምን። እነዚህ 6 ክንፎች አሏቸው። በሁለቱ ፊታቸውን ይሸፍናሉ፣ በሁለቱ እግሮቻቸውን ይሸፍናሉ፣ በሁለቱ ክንፎቻቸው ይበራሉ። በብሉይ ኪዳን በዘፍጥረት መጽሐፍ ላይ ከሰው ውድቀት በኋላ አባታችን አዳምና እናታችን ሔዋን እግዚአብሔር ከገነት ካስወጣ በኋላ ገነትን ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍ አስቀምጠ። ኪሩቤል የእግዚአብሔርን ቅድስና የሚጠብቁና ኃጢአተኛውን ሰው ያለ ንስሐ ወደ ቅድስና እንዳይጠጋ የሚከለክሉ መሆናቸውን ያሳያል። መዝሙረኛው ቅዱስ ዳዊት በመዝሙሩ በኪሩቤል ላይ ተቀምጦ በረረ እና በኪሩቤል ላይ የተቀመጥክ ተገለጥ ይላል። ይህም ኪሩቤል የቅዱስ እግዚአብሔር ዙፋን እንደሆኑ ያሳያል። ቅዱስ ዮሐንስም በራእይ መጽሐፉ ላይ በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበር፣ በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣
ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። አራቱ እንስሳዎች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይን ሞልተዋቸዋል። ቅዱስ 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 የነበረውና ያለ የሚመጣውን ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ሲል አስቀምጧል። ዓይኖች የሞሉባቸው ሲል ዘወትር ነቅተው እግዚአብሔርን የሚያመሰግኑና የፈጣሪን ሁሉን አዋቂነት ጥበብ በቅርበት የሚያሳዩ መሆናቸውን ያሳያል። አሁን ደግሞ ከወንጌላዊ ጋር ኪሩቤልን እያጣመረ እናያቸው። የሰው መልክ ቅዱስ ማቴዎስ። የሰው መልክ ያለው ኪሩብ ከቅዱስ ማቴዎስ ጋር ይዛመዳል። ክርስቶስ ሥጋ የለበሰ እውነተኛ ሰው መሆኑን ያመለክታል። ቅዱስ ማቴዎስ ወንጌሉን የጀመረው በክርስቶስ የትውልድ ዘር ሐረግ ነው። የዳዊት ልጅ፣ የአብርሃም ልጅ፣ የኢየሱስ ክርስቶስ ትውልድ መጽሐፍ በማለት ይጀምራልና ይህም ክርስቶስን ንጉሣዊና ሰብአዊ ማንነት ያለው አድርጎ ለማሳየት ነው። የሰው መልክ ያለው ኪሩብ ለሰው ልጆች ምልጃን እንደሚያቀርብ ቅዱስ ማቴዎስም የክርስቶስን የሰውነት መገለጥ በዋናነት ያስተምራል። የአንበሳ መልክ ቅዱስ ማርቆስ። የአንበሳ መልክ ያለው ኪሩብ በቅዱስ ማርቆስ ይመሰላል። ክርስቶስ ንጉሥ፣ አሸናፊና ሥልጣን ያለው ገዢ መሆኑን ያመለክታል። ቅዱስ ማርቆስ ወንጌሉን የጻፈው ክርስቶስን ኃያል አገልጋይና ተአምር ሰሪ አድርጎ ነው። ማርቆስ በዝርዝር ከማሰላሰል ይልቅ ወዲያውኑ በሚል አገላለጽ ወደ ድርጊቶች በፍጥነት ይገባል። የክርስቶስን ኃይለኛ ተአምራቶችና አጋንንትን ማስወጣት ያጎላል። አንበሳ የአራዊት ሁሉ ንጉሥና የይሁዳ ነገድ ምልክት በመሆኑ የክርስቶስን መለኮታዊ ኃይልና ንግሥናን ይወክላል። አንበሳ ጌታ ኢየሱስ ንጉሥ መሆኑን ይወክላል። ስለዚህ ኢየሱስ እንደ ንጉሥ ኖረ፣ እንደ ንጉሥ ሞተ፣ እንደ ንጉሥ ከሙታን ተነሳ፣ እንደ ንጉሥ ተመልሶ ይመጣል። የላም መልክ ቅዱስ ሉቃስ። የወይፈን ወይም የላም መልክ ያለው ኪሩብ ከቅዱስ ሉቃስ ጋር ይዛመዳል። ክርስቶስ መሥዋዕት የሆነ ታላቅ ሊቀ ካህን መሆኑን ያመለክታል። ወይፈን በብሉይ ኪዳን ለኃጢአት ማሰሪያ የሚቀርብ ዋነኛ መሥዋዕት ነበር። ክርስቶስ ለዓለም ሁሉ ድኅነት ራሱን ፍጹም መሥዋዕት አድርጎ ማቅረቡን ያጎላል። ይህ መልክ ክርስቶስ የካህናት ሁሉ ሊቀ ካህን መሆኑን ያሳያል። የንስር መልክ ቅዱስ ዮሐንስ። የንስር መልክ ያለው ኪሩብ ወንጌላዊ ቅዱስ ዮሐንስን ይወክላል። ክርስቶስ ዘላለማዊ አምላክ መሆኑን ያመለክታል። ንስር ከፍ ብሎ የሚበርና ከሩቅ የሚመለከት በመሆኑ መለኮታዊ እይታን ይወክላል። ቅዱስ ዮሐንስም ወንጌሉን ሲጀምር ከምድራዊ የትውልድ ታሪክ ይልቅ በመለኮታዊ ጥልቀት ከሌሎቹ ወንጌላውያን በተለየ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር በማለት ይጀምራል። ወንጌሉ በዋናነት የሚያተኩረው በክርስቶስ ዘላለማዊ ማንነት መለኮትነትና ከእግዚአብሔር አብ ጋር ባለው የአንድነት ምስጢር ላይ ነው። ሱራፌል። ሱራፌ የሚለው ቃል የሚያነድ፣ የሚያጤስ፣ የሚያጥን፣ አጣኝ የሚል ትርጉም ሲኖረው ይኸውም አገልግሎታቸውን ይገልጻል። ቅዱሳን መላእክት ሱራፌል 24ቱ ካህናት፣ 24ቱ ሊቃናት አለቆች፣ አንዳንዴም 24ቱ ሽማግሌዎች ተብለው የሚጠሩ ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳኑ ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ መላእክት ናቸው። በማዕጠንታቸው ዘውትር ወደ አምላካችን የጻድቃንን ጸሎት፣ ምድራውያን ካህናት የሚሰውቱን መሥዋዕትና የሚያጥኑትን ዕጣን የሚያሳርጉ ቅዱሳን መላእክት ሱራፌል ናቸው። በቅዱሳን መላእክት ሱራፌል አገልግሎት ውስጥ 6 ክንፎቻቸው 3 ትምህርቶችን ይገልጻሉ። እነዚህም ትምህርተ ፍርሃት፣ ትምህርተ ተልእኮና ትምህርተ መስቀል ናቸው። ነቢየ ልዑል ኢሳይያስ የእነርሱን ሁኔታ ሲገልጽ ሱራፌል በዙሪያው ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለቱ ክንፍ ፊቱን ይሸፍን ነበር፣ በሁለቱ ክንፍ እግሮቹን ይሸፍን ነበር፣ በሁለቱ ክንፍ ይበር ነበር። አንዱም ለአንዱም ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮኹ ነበር ብለዋል። በሁለቱ ክንፎቻቸው ፊታቸውን መሸፈናቸው፣ በሁለቱ ክንፎቻቸው እግራቸውን መጋረዳቸው የመለኮቱ እሳትነት እንዳያቃጥላቸው ነው። ያስ ቢሆን አካላቸው አይደለም ቢሉ ትምህርተ ፍርሃት ነው።
አሁን ሰው ሾተል በመዘዙበት ጦር በነጠቁበት ጊዜ እጁን እንደሚጋርድ ነው። ሁለት ክንፋቸው ወዲያና ወዲህ ማድረጋቸው ትምህርተ ተልእኮ አለብን ማለታቸውን ይገልጻል። በሁለቱ ክንፎቻቸው ፊታቸውን፣ በሁለት ክንፎቻቸው እግራቸውን ሲሸፍኑ፣ በሁለት ክንፎቻቸው ጽንፍ እስከ ጽንፍ ሲበሩ በአንድነት ትምህርተ መስቀል ይሆናል። በዮሐንስ ራእይ ምዕራፍ 4 ላይም በዙፋኑ ዙሪያ 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው ነበር በማለት አስቀምጦታል። እነዚህም የሰው ልጆችን ጸሎት ወደ እግዚአብሔር ያሳርጋሉ። ሽታ ያላቸውን ዕጣን የሞላባቸውን የወርቅ ጽዋዎችን ይዘው ይህችም የቅዱሳን ጸሎት ናት ይላሉ። ነቢዩ ሕዝቅኤልም ካህናተ ሰማይ ያለ ዘር መገኘታቸውን ሲያመለክት በመንበሩ ዙሪያ ቆመው ያሉ ካህናት ኅብራቸው መረግድ የሚባል ዕንቁን ይመስላል በማለት ተናግሯል። ጸጋቸውን ሲገልጽ ደግሞ ብሩህ ልብስ ለብሰዋል፣ ክብራቸውን ሲመሰክርም በራሳቸው ላይ አክሊል ደፍተዋል ብለዋል። ነጭ ልብስ ለብሰው መታየታቸው የንጽሕናቸውን የቅድስናቸው መገለጫ ሲሆን በራሳቸው ላይ የተቀዳጁት ዘውድ ደግሞ ከእግዚአብሔር ዙፋን የተሰጣቸውን ዘላለማዊ ክብር ያሳያል። ቁጥራቸው በ24 መገለጹም ምስጋናቸው ረፍታቸው ምስጋናቸው ሆኗቸው ለ24 ሰዓታት ሳያቋርጡ ጸሎትና ምስጋናን ለእግዚአብሔር ማቅረባቸውን ለማጠየቅ ነው። አንድም የ12ቱ ነገደ እስራኤልና የ12ቱ ሐዋርያት ምሳሌ ሲሆኑ 12 ሲደመር 12 24 እንደሚሆነው ይኸውም የብሉይና የሐዲስ ኪዳን አባቶች በአንድነት ሆነው እንደ ሱራፌል በምድርን በቤተ መቅደስ እንዲሁም በሰማይ በገነት በመንግሥተ ሰማያት ቅዱስ 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 እያሉ የሚያመሰግኑ መሆናቸውን ያመለክታል። በዘመነ ብሉይ ደብተራ ኦሪትና መቅደሰ ኦሪትን በ24 ሰሞን ተመድበው ያገለግሉ የነበሩ ካህናትም የ24ቱ ካህናተ ሰማይ ምሳሌዎች ናቸው። እንግዲህ ኪሩቤልና ሱራፌል የእግዚአብሔር ዙፋን ታላቅና ቅድስና ምስክሮች ናቸው። እነዚህ ዘውትር ስለኛ ይለምናሉ፣ ጸሎታችንንም ያሳርጋሉ። ስለዚህ እኛም እንደነርሱ ትሕትናን፣ ቅድስናን፣ የማያቋርጥ ምስጋናን መማር ይገባናል። ይህ ታላቅ መንፈሳዊ ምስጢር በሕይወታችን የእግዚአብሔርን ክብር እንድንረዳና እንድንፈራ ያበረታታናል። ቅዱሳን መላእክት ሱራፌል፣ ኪሩቤል ዛሬ የኛ ሕይወት ፍቅር በማጣት በኃጢአት ከፍቷልና በወርቅ ማጥንታችሁ የፍቅርን ዕጣን አጥናችሁ ከኃጢአታችን ነጽተን ሥራችን ሁሉ በጎ መዓዛ ኖሮት በሰላምና በመተሳሰብ ለመኖር እርዱን። አሚን። የኪሩቤልና የሱራፌል በረከትና አማላጅነት አይለየን። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለሌሎች እንዲደርስ ሼር ያድርጉ። ለተጨማሪ መንፈሳዊ ትምህርቶች ደግሞ የኛን ቻናል ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን።